ሚስቱ በከለከለችው ቁጥር ሌላ ህልክ ላይ ነው የሚገባው ወይ ሐላል የሆነ ህልክ ይዘዋል ወይ ሐራም የሆነ ህልክ ይዘዋል የሐላሉ ህልክ ምንድነው خلاص እንዲ ከከለከለች እኔ በፈለኩበት ሰዓት ስሜቴን ማስደሰት ካልቻልኩኝ ፍቃደኛ ካልሆነች ይልና ወይም ሁለተኛ ላግባ ይላል ወይም ያላቅሙ ነው ወይም ባቅሙ طيب ወይም ደግሞ ከዚህ የዘለለ እርምጃ የሚሆነው ምንድነው ዝሙት ያስባል ማለት ነው ዝሙት ሲያደርግ ራሱም ተነጀሰ ራሱን ገደል አስገባለ በበሉ አመንዝራ ሆነ በሁለተኛ ደረጃ አንቺም ተጠያቂ ነሽ ምክንያቱም አንቺ ሰበብ ምክንያቱ አንቺ ነሽ ሐቁን ከልክለሽዋል በድለሽዋል ወደ መጥፎ ነገር ተነሳሳ ወከዛሊ እሱም ይጠየቃል አንቺም ትጠየቂያለሽ ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ያስቀምጡት ነው ይሄ የዙልም አይነት ነው ወንዶች ሴቶችን ሐቅ በዚህ በግብረ ስጋ ግንኙነት ያለ መጠበቅ እንቢ ማለት መበደል ነው አንዳንድ ጊዜ አሉ ሱብሃንአላህ እኔ አላቅም እዚህ ላይ ዑለማዎችን ጠይቁ ሄደው ለስራ 3 አመት 4 አመት 5 አመት የሚቆያል ፈቅዳለህ ከሆነ طيب ፈቅዳለህ ከሆነ طيب ግን ብዙ ጊዜ እኔ እንደ አይነት ኑሮ እንደው ወይስ ሄዶ 5 አመት ነው የሚቆየው 4 አመት ነው የሚቆየው የሚሉ አሉ እዚህ መካከል ላይ ሚስትህ ለምታጠፋው ጥፋት የሷ ወንጀለኝነት እንዳለ ሆኖ አንተም ተጠያቂ ነህ አዩሃል አኽ ወንድም ነው ይሄ ነገር ይቻላል አይቻልም ዑለማዎችን ጠይቁ ፈታዋ አሉላችሁ እነ ሼክ መሐመድ ጣሂር ወይም እነ ሼክ መሐመድ አህመድን ወይም ሌላ በአካባቢያችሁ ዑለማዎች ይኖራሉ ይስአሉሁም ጠይቁ ሼክ ሰይድ ሙስጠፋ ሱዑዲያም ያላችሁ ማለት ነው ብዙ ዑለማዎች አሉ ይስአሉሁም ላኪን ይሄ እንዲህ አይነት በደል ነው ሐያታችንን ትዳራችንን እያበላሽ ያለው እና አባካችሁ አንዱ ለአንዱ ማሰብ አለበት አንዱ ለአንዱ በደል ማሰብ የለበትም ጥሩ ነገር